ኦኬ ሰላም ሰላም ዶክተር ኃይሉ አንጋሳ እባላለሁ። ዛሬ የሚያስተምራችሁ ስለ ፍቅር ነው። 11 የፍቅር አይነቶች አሉ። ከ11ዱ አንኳር የሆኑ ሶስቱ ናቸው። ፓሽኔት ላቭ፣ ፓሽኔት ላቭ እና ሪል ላቭ የሚባሉ ነው። ፓሽኔት ላቭ ማለት ያው ስሜታማ ፍቅር የሚባሉ ነው። ሪል ላቭ ማለት ትክክለኛ ፍቅር ነው። ፓሽኔት ላቭ የሚባለው ስሜታማ ፍቅር በአማርኛ የምንለው ምንድነው? ዝም ብሎ ለስሜት የሚቸኩል አሁን አንድ ወንድ ልጅቷን ለማየት ሁል ጊዜ እሷን ይፈልጋታል፣ ያለችበት ቦታ ይፈልጋል። እሷን ካላየ ካልደወላላት ምግብ መብላት አይችልም፣ ተማሪ ከሆነ መማር አይችልም፣ ሰራተኛ ከሆነ ስራ መስራት አይችልም። ይሄ ስሜታማ ፍቅር ከሴክስ በኋላ ተቃራኒ ነው የሚሆነው። ከሴክስ በኋላ ይጣላሉ፣ ይነጫነጫሉ፣ መጨረሻ ላይ ይፋታሉ ማለት ነው። ሁለተኛ ላይ የምናየው ፋሽኔት ላቭ ነው። ፋሽኔት ላቭ ምንድነው? ወይ የእሷን መልክ አይቶ ነው፣ ወይ የእሷን ሀብት አይቶ ነው። እሷም ደግሞ ወይ የእሱን ዝና፣ ወይ የእሱን እውቀት፣ ወይ የእሱን ሀብት አይቶ ነው። ይሄ ፋሽኔት ላቭ የሚባለው የእሱ ሀብታም ከነበረ ድሃ ከሆነ ትተዋለች ማለት ነው። እሱም ደግሞ የእሷ ቁንጅና ከጠፋ ይተዋታል ማለት ነው። ኢኮኖሚ ላይ ወይ ደግሞ ዝና ላይ የተመሰረተ ፍቅር ነው። ይሄ ወይ ውሸት ፍቅር የሚባለው ነው። ትክክለኛ ፍቅር የሚባለው ስቴፑን ጠብቆ እስከመጨረሻ ከትዳር በኋላም እስከመጨረሻ አብሮ የሚኖሩ ነው። ለመገናኘት አይቸኩሉም። አሁንም አይደውልም፣ በሳምንት አንዴ ይደውላል። ለመገናኘት አይቸኩልም። ስቴፑን ጠብቆ ወደ ትዳር ይገባሉ ማለት ነው። እናመሰግናለን። ስሜታማ ፍቅር ወደ ትክክለኛ ፍቅር ይቀየራል ወይስ አይቀየርም የሚለው ስሜታማ ፍቅር ወደ ትክክለኛ ፍቅር መቀየር ይችላል። እንዴት ነው የሚቀየረው የሚለው ያው በህክምና ሳይሆን በሳይኮሎጂስት ነው። በሳይኮሎጂስት ቁጭ ብሎ ትሪትመንት ሳይኮሎጂካል ትሪትመንት ያደርጋል። ከዛ በኋላ ፓሽኔት ላቭ የሚለው ወደ ትክክለኛ ወይ ደግሞ ሪል ላቭ የሚለው መቀየር ይችላል ማለት ነው። ይሄ ነው። እናመሰግናለን።